ከዛ አለፈ ሽምግልናውም ተላከ ምናምን ነገር ከዛ ከሽምግልናው በኋላ ሱቅ መኪናቸው መሸጥ ነበረበት እና መኪናቸው ለምንድነው የሚሸጠው እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ ምን ሊያስከስሳቸው ነው የፍርድ ቤት መጥሪያ ምናምን ነገር መጣላቸው ሂዝማም እና የጓደኛው እናት ነበሩ ዋስ የሆናቸው እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው ከዛ በኋላ መሸጥ ነበርበት መኪናው መነጫነጭ ጀመረ ማኩረፍ ጀመረ በቃ እኔ like I was very emotionally አይዞ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ obviously ድሮም በደንብ አልነበረ ጭራሽ ባሰበት አይዞ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ ያደረኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር ከዛ መኪናው ሲሸጥ he was depressed ሳጻና ይወድም በጣም ይበሳጫል ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታርግም ሲባል ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያንክረኝ ነገር ካለ እዛው ሆነለታለሁ ይሄን ያሰብኩት ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል እየተጨናነቀ ነው መኪናው ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን ነገር አለ ዘሽልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት ቅንጭንጭ ያለኔ ያላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ ዛሽ ምንድነው መርካቶ ሄደን መግዛት የምትችላቸው ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ ያለ ከዛ በኋላ ምንድነው የምትፈልገው አልኩት ኮፊ ሃውስ አለ በጣም አሪፍ አለን ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል ኤክስፒሪየንስ የለን ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ ወርቷል በማሽን ምናምን ነገር ነው ግማሹን ብር ከፍለዋል በማሽን ምናምን ነገር ነው እኔ እንዴት እንደሚሰራ አላውቅም ከጓደኛው ጋር ተካፍለዋል ባይዘው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር ሰራተኛ የመቅጠር ሐሳብ የለውም እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አው ግን you know ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም ቢባልም ከጎን ኮምፒቲሽን እያለ obviously የለመደለት ሰው እያለ እኛ ከጎን ወጣ ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ ከዛ በቃ እሺ ይሁን አልኩት በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሁን ስለሚመስለው ማለት ነው ከዛ ተከፈተ ኤክስፔንሲቭ ነው ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው የ3 ወር ተከፈለ ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም ያስጠላል እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ